የብሩክ ወንድም መድብል ዝናን ፊት ለፊት ተጋጠመው። መድብል ዝናን ስለ ብሩክ የት እንዳለ አውጣ ሲል አጥብቆ ጠይቆት ነበር። ብሩክ ያለበትን ካልተናገርክ፣ ብሩክን ካላሳየኸኝ አልለቅህም ሲል አፋጦት ነበር። መድብል ብሩክ የት እንዳለ ስለ ብሩክ አንዳንድ ኢንፎርሜሽን በሰማው መሰረት ዝናን ሊያናግረው ሊጠይቀው በሄደ ጊዜ ዝናም እንግዲህ ማውቀው ነገር የለም ብሎ እንደ ልማዱ ኃይለ ቃል ምላሽ ሲሰጠው ነበር። ነገር ግን መድብል ከማህሌት ዘመድ ከኤፍራታም እንዲሁም ደግሞ ከሉላም አንዳንድ ኢንፎርሜሽኖችን በሞገስ በኩል ስለደረሰውና ስለሰማ በአጠቃላይ ዝና እየሰራው ያለው ስራ አጠቃላይ ወንጀል መሆኑን፣ በወንጀል የተጠላለፈ ስራ እንደሚሰራ፣ በዛም ደግሞ ንብረቱን ሀብቱን ያከማቸው በዛ እንደሆነም ጭምር ስለደረሰበት ከብሩክ መጥፋት ጋርም የእሱ እጅ ስላለ እሱ የሚያውቀው ነገር ስላለ ይህንን መድብል በእርግጠኝነት ካጣራና በደንብ ከሰማ በኋላ ያንን መረጃ ይዞ እንግዲህ አልቀመጥም ሲል ለቅድስት ምሳሌን አደራ ይዘሻት እንዳትወጪ ከቤት እንዳትወጡ እና ምሳሌን አደራ ለምሳሌ ያለሻት አንቺ ነሽ። ከዚህ በኋላ ምናልባት እኔ እንኳን ካልተመለስኩ ምሳሌን አደራ ሲል አበክሮ ሲነግራት ነበር። ቅድስት ድሮም ድሮ ናት። ብሩክ ከጠፋ ጊዜ ጀምሮ እንግዲህ ከዓይኗ እንባ ተለይቶ አያውቅም። በጣም ተጨንቃ ተጠባ እሱን በማሰብ ላይ ናትና፣ ምክንያቱም ምንም ሳይናገር ነው ከቤት ወጥቶ የቀረው። ደግሞ ሲወጣም አወጣጡ ያው ማታ ላይ ከእሷ ጋር ተነጋግረው ስጭኝ አትስጭኝ በሚል እሷ ደግሞ ያው በክብር ነው የምሰጠው በሚል እንግዲህ አብራው እንዳልተኛች ተመልክተን ነበር ከባለፉት ክፍሎች። እናም ከዛም የተነሳ እንግዲህ አብራው ሳትተኛ ተለይታ ሌላ ክፍል እንደተኛች ከዛ በበነጋታው እሱ ደግሞ ተነስቶ ከቤት እንደወጣ ያውም ምንም ቁርስ እንኳን ሳይበላ እንደወጣ ነው። እንግዲህ ከዛን ጊዜ ጀምሮ ቅድስት እንግዲህ በጸጸት ውስጧ ተሞልቷል። በናፍቆትም ያው ብሩክን በጣም ትወደዋለች፣ ታፈቅረዋለች። ቀሪ ዘመኗን ከሱ ጋር ለመኖር ጓጉታም ነበር። ምክንያቱም ስትጠባበቅ የነበረው የምሳሌን መዳን ነበር። ምሳሌም ድና እንግዲህ ታክማ ከመጣች ጊዜ ጀምሮ እንግዲህ ብሩክ ከሁሉ ነገር ነፃ ነው፣ ደስተኛ ነው። ቀሪ ጊዜውን እንግዲህ በደስታ እግዚአብሔርን እያመሰገነ ልጁንም እንግዲህ ማሳደግ አብሯት ያው ምሳሌ የእሷም ልጅ ሆና እናቴ እያለቻት አብረው እንደዛ አይነት ለመኖር ነው እንግዲህ የነበረው ምኞቷ። ያንንም እንግዲህ በተዘዋዋሪ ለብሩክም መንገሯን የምናስታውሰው ነው። ብሩክም ያው ፈርቶ ነው እንጂ እሱም ያው እንደሚፈልጋት የምትፈልገው ከሆነ እሱም ፍላጎቱ እንደሆነ፣ ምክንያቱም ሰው የለውም ብቸኛ ነው፣ አጋሪ ይፈልጋል። እንደሷ ያለ ሰው ደግሞ እንዴት ትቶ አሳልፎ ለሌላ ሊሰጥ የማይችል ስለሆነ ለልጁም ደግሞ እናት ልትሆን የምትችል የእናት ልብ ያላት በጣም መልካም ሴት ስለሆነች እንግዲህ አልሰድሽም በቃ እኔ አገባሻለሁ ሲል ከአንደበቱ አውጥቶ ነግሯት ነበር። በዛ ሂደት ላይ እያሉ ነው እንግዲህ ማሉ ተነስቶ ወጥቶ የቀረው። ከዛም በኋላ እንግዲህ ዱካው ጠፍቷል፣ ስልኩም አይሰራም። ሳያያት የማያድር ልጁን እንግዲህ ጨክኖ ያው ቀርቷል ማለት ነው በወጣበት። እናም ይህ የብሩክ ወንድም ከእስር ቤት ከወጣ ጊዜ ጀምሮ በብሩክ ቤት ነው ያለው። የብሩክ መጥፋትም እጅግ አሳስቦታል። በጣም እየተጨነቀ ወንድሜ ምን ሆነ ሲል ናፍቆትም ነበር ለማየት ሲመጣ እሱ ጭራሹን ከቤት የለም። እናም ያው አንዳንድ ነገሮችን ሲፈላልግ ሲፈትሽ ሲጠያይቅ ያው በደረሰው መረጃ መሰረት በብሩክ አካውንቶች በጣም ከፍተኛ መጠን ያለው ብር በሁለት ሰዎች እንደገባ የሚያሳይ መረጃም ደረሰው። እነኛ ሰዎች ደግሞ በአካውንቱ ብሩን ያስገቡት ሰዎች ደግሞ በጣም ከፍተኛ ወንጀለኛ የሆኑ የወንጀል ስራ የሚሰሩ እጅግ በጣም ታዋቂ የሆኑ እንደሆኑ፣ ይህንን ደግሞ በእስር ቤት ያሉ ሰዎች ሁሉ እንደሚያውቁ
በብዛት ታሳሪዎችም ደግሞ በሱ ኬዝ ታስረው እንደገቡ ሲነገር ሲወራ የሰማውም ነገር ስላለ እጅጉን ተደናግጦ ነበረ። ወንድሜ ምን አገናኛው ከነኚህ ሰዎች ጋር ሲል ብቻውንም በቃ እንደ እብድ እያወራ እየለፈለፈ እንግዲህ ወንድሜ ምን አገኘው ምን አለ ቢያማክረኝ ኖሮ እንደው ምን አለ ቢነግረኝ እያለ እንግዲህ ያልጠበቀው ነገር ነው የገጠመው በወንድሙ ጉዳይ ማለት ነው። እናም ይህ ለሱ እረፍት የሚነሳውም እንግዲህ ነገር ስላይደለ ነገርን ከስሩ እያጣራ በማህሌት በኩል በኤፍራታ አድርጎ ያው ኤፍራታም የሚጠቅማትን ብር ህይወቷን የሚቀይር ብር እንደሚሰጣት ነግሯት ኢንፎርሜሽኖችን ነግራው ነበር ለሱ የሰማችውን ከማህሌት በተጨማሪም እንዲሁ ጠይቂ ያላትንም ጠይቃ ነግራው ነበር። ያው ኤፍራታ ከሱም እንግዲህ ገንዘብ ለማግኘት ኢንፎ ለግሰዋለች። ከማህሌትም እንዲሁ ስለ ብሩክ ወንድም እንዲሁ እነግራለሁ በሚል ከዛም እንግዲህ ብር ፈልጋለሁ እያለች ነው። በዚህም ሆነ በዛ ብር የሚያስገኝ ነገር እና ወንጀል ላይ ልክ እንደ ማህሌት ወንጀል ላይ ሳትጣድ ብቻ እንዲህ ዳር ዳር ሆና በሚያስገኝ ነገር ገንዘብ በሚያስገኝ ጉዳይ እንግዲህ አይኗን አታሽም። እናም ይህ በእንዲህ እንዳለ እንግዲህ ያው የብሩክ ወንድም ሄዶ ዝናን ገጥሞታል። ዝናም ያው ተረጋግተን እናውራ ምናምን ነው ያለው። መጀመሪያ ላይ ሊያቅማማ ሞክሮ ነበር። ነገር ግን በተለያየ ኬዝ ውስጥ ያለ ሰው መሆኑን እያንዳንዱ የሚሰራውን ነገር እንደሚያውቅ ሲነግረው ሲቀጥል ከዚህ በፊትም ገጥሞት የዘረረው ስለሆነ መድብል ማለት ነው ዝናን ያን ስላለ ስለሚፈራ ሲቀጥል ደግሞ መድብል ራሱ ለምን መጣ የብሩክ ወንድም ለምን መጣ የሚለው ነገር ዝናን እጅግ ያስጨነቀው ጉዳይ ስለሆነ ይህንንም እንድታጣራ ያው ለማህሌት ነግሯት ነበር። ማህሌትም ስታቅማማ ያው ቼክ እጽፍልሻለሁ ሲላት የዛን ጊዜ እሽ ብላው ነበር። ያው በኤፍራታ በኩል የምታውቀውን ነገር እንደሰማች ኤፍራታ ነግርሻለሁ እንዳለቻት ኤፍራታም ደግሞ ያው ገንዘብ ፈልጋለሁ ብላ በዛ ተስማምተው ሊነግሩት እንዳለ ነው እንግዲህ። ያም ሆነ ይህ እንግዲህ ዝና ሳይቀድመው መድብል ራሱ ቀድሞት ሄዷል ማለት ነው። ምክንያቱም ይህ የማንነት ጉዳይ ነው። ወንድምየው እንግዲህ በቤት ሳይኖር ስንት ቀን ከቤት ጠፍቶ እንዴት ነው አስችሎት ዝም የሚለው? እና ያገኘው መረጃዎች በቂ መረጃ ከመሆናቸው የተነሳ ዝናን እንግዲህ ገደል ውስጥ የሚከት ዘብጥያ የሚያወርድ ነገር ስለሆነ ያለው የሰበሰበው መረጃ በዛ መሰረት እንግዲህ ብሩክን እንዲያስፈታው እየተዋዋሉ የተነጋገሩ ይገኛሉ። የዝና ሚስት የነበረችው ሉላ እንግዲህ ከሞገስ ጋር ከርማለች። ከሱ ጋር ጊዜዋን በማሳለፍ በጣም ደስተኛ ናት። እናም ስለ ዝናም የምታውቀውን ነገር አንዳንድ ኢንፎርሜሽን ለሞገስ ስትነግረው ነበር። ዝና አጠቃላይ ህይወቱ ከጅምሩ እስከ መጨረሻው አጠቃላይ ህይወቱ በሙሉ ስራው ወንጀል እንደሆነ ስለዚህ የብሩክም ነገር ምናልባት የእሱ ጣልቃ ገብነት በብሩክ ጉዳይ ሳይኖር አይቀርም። ምክንያቱም አርፎ የሚተኛ ሰው አይደለም እና ይህንን አጣሩ ስትል አንዳንድ መረጃዎችን እሷም ስለ ዝና ለሞገስ ነግራው ነበር። ሞገስም እንዲሁ ያው በተጨማሪ ለመድብልም ነግሮት ነበር። በአጠቃላይ ሞገስም እንግዲህ የብሩክ መጥፋት እጅጉን አስጨንቆታል። እንደ ጓደኛ እንደ ወንድም እንግዲህ በክፉ ቀን ያልተለየው ሰው ነው። በብዙ ውለታም የዋለለት ሰው ነው እና በሆነ ነገር ያው በመካከላቸው ያለመግባባት ተፈጥሮ በዛም ይቅርታ ብሎ ብሩክ ሲጠይቀው ሞገስ ይቅርታ እንዳልተቀበለ ተመልክተን ነበር። ያው ሉላን አሳልፎ ስለሰጠበት በዛ ቂም ይዞ ነበር እንግዲህ ወደ ባንኮክ ልጁን ይዞ ካሳከመ በኋላ አሳከሞም ከመጣም በኋላ ደጋግሞ እንግዲህ እየደወለለት ሊያገኘው ይቅርታም ሊጠይቀው ፈልጎ ሞገስ ግን በሉላ ስለሆነ የመጣበት ሉላን ስለሆነ አሳልፎ እየሰጠው በዛ በጣም አምሮ ቂም ይዞበት እንግዲህ ይቅርታውንም አልተቀበለም ነበር። አሁን ላይ ግን ውሎ ሲሰነብት ሉላም ስትመክረው እናም በቃ ልቡም ለይቅርታ ሲፈቅድ እና ብሩክን እንግዲህ ይቅርታ ለመጠየቅ ከእሱ ጋር ይቅር ለመባባል ወደ ቤቱ በሄደ ጊዜ ግን ያው ብሩክ የለም። ብሩክ እንግዲህ እንደወጣ እንደቀረ እንዳልተመለሰ ቅድስት ያለውን ነገር ነግራው ነበር። እናም በዛ የተነሳ እሱም በጣም አዝኖ ነበር። እስካሁንም በማዘን በማሰብም በመጨነቅ ላይም ነው። ምክንያቱም
ይቅርታ አድርጌለት እንኳን ቢሆን አይቆጨኝም ነበር ይቅርታ እያለኝ እየጠየቀኝ፣ እኔ ግን ይቅርታ ሳላደርግለት እያለ እንግዲህ ውስጡን በጣም እየከነከነው እየቆረቆረው ያለው ጉዳይ ሆኗል። በአጠቃላይ እንግዲህ በዚህ ክፍል የተመለከትነው ይህንን ይመስላል። በዚህ ቪዲዮ ያዘጋጀነው መረጃ ይህንን ይመስላል። ቀጣዩን ክፍል እንግዲህ በቀጣይ የምናጋራችሁ ነው የሚሆነው። ያው መድብል እና ዝና በአጠቃላይ በብሩክ ጉዳይ እንግዲህ ተያይዘዋል። መድብልም የዋዛ ሰው አይደለም፣ አይለቀውም ዝናን። የፈለገ ዝና እንግዲህ ከኔ በላይ ጎበዝ የለም የሚል ሰው ነበር፣ እንዳለ በተግባር አሳይቶታል መድብል ማለት ነው። አሁንም ደግሞ በቀጣይ እንግዲህ እንደማይለቀው ነው። ብሩክን የት እንዳለ አጠቃላይ ያለውን ነገር ነግሮት ካልሆነ የእሱም እድሉ እንግዲህ የዝና መጨረሻም ያው ጥሩ አይሆንም ማለት ነው። ምክንያቱም በብሩክ ጉዳይ ብቻ አይደለም፣ በተለያየ ጉዳይ ውስጡ የሚሰራው ነገር ተያያዥነት ያለው ከትልልቅ ማፊያ ከሆኑ ሰዎች ጋር ስለሆነ ስራው ወንጀል ስለሆነ ያን ኢንፎ ደግሞ በደንብ መድብል ስለሰበሰበ እንግዲህ ዝናን አይተወውም ማለት ነው። ዝናን የሚያናግርበት የሚጠይቅበት ወሳኝ የሆኑ ኬዞች በእጁ ስላለ በዛ የተነሳ እንግዲህ በቀጣይ ምን ሊፈጠር ይችል ሊሆን የሚለውን በቀጣይ የምናይ ነው የሚሆነው። ክቡራትና ክቡራን አድማጭ ተመልካቾች እንግዲህ ለዕለቱ ያዘጋጁት መረጃ ይህንን ይመስላል። ቀጣዩን ደግሞ በቀጣይ የማጋራችሁ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑን ይህንን ቻናል ሰፖርት እንድታደርጉ ስል በትህትና ጠይቃለሁ። ስለምታደርጉም ከልብ አመሰግናለሁ። በያላችሁበት ደህና ቆዩልን። ባይ ባይ።